ሰላም አለይኩም እንዴት ናችሁ? ሰላም ናችሁ? ዛሬ የመጣሁት ቆይቻለሁ በነገራችን ላይ ቪዲዮ ከለቀኩኝ፣ ግን የመጣሁት ዛሬ አንዳንድ ነገር ለማለት ፈልጌ ነው። በዚህ በኢቃማ ዙሪያ ማለት ነውና አንዳንዴ የሆነ ነገር ሲመጣ ግርግር ይበዛል። አይ ነው ሰልችቷችኋል። ይሄ ነገር ይሄ ቀዲሙ ነው፣ አዲሱ ከአረፋ በኋላ ይመጣል ኢንሻአላህ። እሱ ሲመጣ ደግሞ እነግራችኋለሁ ያኔ ስንት እንደጨረሰብኝ። ሹፉ ለመጀደድ የፈለጋችሁ ወይም ኢቃማ ለመውጣት የፈለጋችሁ ሰዎች ማለት ነው ከደላላ ጋር ምንም አይነት ግንኙነት እንዳይኖራችሁ። ሹፉ ደላሎች ከ1000 እስከ 1500 ብር ነው የሚወስዱት ለግላቸው ማለት ነው። ከ1000 እስከ 1500 አስቡት እንግዲህ የደላሎች የብቻቸው ማለት ነው። አሻራ ምንድነው? በስማ ምንድነው? ይሄ አብሽር ካስከፈቷችሁ በኋላ ሂዱ በቃ ስራ እና እኛ ሰርተን እናመጣለን። የአንድ ቀን ስራ እኮ ነው፣ ግን እነሱ ሲሉ ሳምንት ምናምን ተመላልሰን ምናምን ይላሉ። የሳምንት ስራ አይደለም፣ የአንድ ቀን ነው። አንድ ቀን ሄደው ለአንድ ቀን ይሄዳሉ ቢሮ። ከአንድ ቀን በኋላ አይሄዱም። ከ3 ቀን በኋላ ነው፣ ወይም 3 ቀን 4 ቀን ሊፈጅበት ይችላል። ይመጣል። እነሱ አንድ ቀን ሄደው ከእንትኖቹ ጋር ኢቃማ ሰጥተው ምናምን ነገር አንድ ቀን ነው። ግን እነሱ 5 ቀን ሳምንት ምናምን ቢሉ እየተመላለሱ ስራ ፈተል ይላሉ። ወሬ ነው፣ ውሸት ነው። ግን የምር ትንሽ ምንድነው ልታደርጉት ይገባል፣ ደላሎቹ ማለት ነው። በነገራችን ላይ ሞላዚም ደላላ ጋር መገናኘት ማለት ነው። አሁን ምን አለ መሰላችሁ፣ እራሳችሁ ሄዳችሁ ቢሮ መጨረስ ነው። እንዴት ነው? የሆነ ሰው ከፊል ያገኝላችኋል። አሁን ለምሳሌ ሰዋቅ አለ። طيب ሰዋቁ ከፊል ያገኝላችሁ፣ ወይም እናንተ ባሮችን ከሆነ የምትሉት ቀጥታ ከሰዋቅ ጋር ቢሮ ሄዱ። طيب ቢሮ ሄዳችሁ እናንተ ናችሁ መጨረስ አለባችሁ። ለደላሎች አትስጧቸው። እኛ ብሩን እንዴት አድርገን እንደምናመጣው ታውቃላችሁ። እንዴት ተገርፈን፣ እንዴት አልቅሰን፣ እንዴት 24 ሰዓት አይናችን ተቃጥሎ ምናምን በቀል 500 ይበቃቸዋል። እኔ በባዶ ይስሩ ማለት አይደለም፣ ስራ ነው። ስራ እስከሆነ ድረስ ስራ ነውና በባዶ ስራው አይደለም። 500 ሪያል በቂያቸው ነው። 1500 1000 ከዛ አሁንም የቢሮ ምንድነው የቢሮ ደግሞ 1400 ምናምን አለው የሚሰሩበት ምናምን ብለው 1400 ብር ይወስዳሉ። እንግዲህ አስቡት፣ አንዱ የ10 ዓመት ገራማ አለበት፣ አንዱ የ9 ዓመት ገራማ አለበት፣ አንዱ መድረሹ ከ11 በላይ ገራማ አለበት። እንግዲህ ያንን ሁሉ ከፍላችሁ እንደገና አንዱ ከሁለት በኋላ ነው ተናዘል አድርገው 4000 2000 ያለበት እንደገና እየነቀላለው። አስቡት ኮተቱን እንግዲህ አስቡት እንግዲህ። ከዛ ምንድነው ሰው የኛ ሀገር ያበሻ ሰው ማለት ነው። ባበሻ ለመዝረፍ ነው እንዴ? ባበሻ ሴት ለመዝረፍ ነው እንዴ? ቆርባችሁ ታጥቃችሁ የተነሳችሁት? ይመራል አንፈሩ። ምንም ቢሆን ያገራችሁ ልጆች ነን። 500 ብር በቂያቸው ነው። 500 አንድ ቀን ነው። ሳምንት ብላችሁ እነሱ ሳምንት ስራ ፈተን ከነሱ እየተጉላላን እንኖራለን ይላሉ። ግን ላ የአንድ ቀን ስራ ነው። አንድ ቀን ሄደው መድሪ የሆነ ነገር አድርገው ይመጣሉ። ከዛ እነሱ ልክ እንደናንተ ስልክ ነው የሚጠብቁት። በስልክ ማለት ነው። ኢቃማው ሲያልቅ ተደውሎ የሚነግሯቸዋል። ሄዶ ያመጣ አንድ ቀን ነው። ግን ለአንድ ቀን ቢሮ ሄዶ ለማስተካከል ምሻወር፣ በነገራችን ላይ ምሻወር 200 ብር ነው። ለምሳሌ አንዱ ሰው ከእናንተ ጋር የሚውል ከሆነ ውሉን ሰርቶ አስተካክሎላችሁ ምናምን ይመጣ ከሆነ 200 ሪያል ነው። 200 ሪያል ከፍላችሁ 1300 ብር አድርጉ። طيب አሁንም እንደገና የቢሮ 1400 ብር 1000 ሜቢ ሊሆን ይችላል 400 ብር ታድናላችሁ። የምር ፌር አይደለም። እኛ ላይ መጫወት ማለት ማፊ ጥሩ አይደለም። ለይሽ እኛ ላይ ተጫወታላችሁ። እኛ የሀገራችን ልጅ የራሳችን ሰው በእኛ ላይ መጫወት የለበትም። ሜቢ በእነሱም እኮ ሊያገኙ ይችላሉ። በእኛም በእነሱም ያገኙ አያገኙ አይደለም። ምንሽ ደኸኔ ግን በልክ ሲሆን ጥሩ ነው። የሆነ ነገር ሲመጣ ሰው በቃ በር ተከፈተልን አይነት ልንበላ በር ተከፈተልን አይነት ነገር ነውና ይሄ ነገር ትንሽ ምንድነው ልባት ነው እንደም ሊያገኙ ይገባል። እኛ ስኬት እናመጣለን ዲኬት እናመጣለን። እኛም እኮ ምንድነው ሽንት ቤት ጠርቀን ሽንት ቤቱ ቀላል ነው። በምላስ ተገርፈን አንዳንዱ ምግብ አያገኝም፣ አንዳንዱ እንቅልፍ አያገኝም፣ አንዳንዱ 24 ሰዓት ኩላሊት የምር ሐራም ተራሙ ጥሩ አይደለም። እና ሰዋጎች አሉ ከፊል ፈልገው ራሳቸው ወስደው ቢሮ ድረስ እናንተ ጨርሳችሁ ከሰውየው ጋር አገናኝታችሁ ስልክ ተለዋውጣችሁ ከዛ ሰዋቁ ይለያያል ማለት ነው። ያኔ ንሃይ ይለያያል ማለት ነው። ነገር ሲመጣ ግዴታ ታነቁታላችሁ ሰዋቁን ማለት ነው። ግን በቃ እቃማውን አስቀምጡ ምንድነው በቃ አንቺ ሂጂ ስራ ቦታ እኛ እንጨርሳለን። ኧረ ውሸት ነው። ያኔ ሊጨርሱ ይችላሉ፣ ግን የአንድ ቀን ስራ ነው። ከዛ ቁጭ ብለው አንቺ 1500 ብር ሊወስዱ እነሱ። ከጀርባ ያለው ወጪ ማን ይሸፍንልኝ? እነሱ ሊሸፍኑልኝ ነው እንዴ? አላ ላ ሐራም ተራኪ ደግሞ ቆይስ ወላ ሾይ ልባት ታሲዙት ይሻላል። ሾይ 500 ብር በቂያችሁ ነው።
የአንድ ቀን ስራ ነው። 500 ብር በቂያቸው ነው። ስለዚህ አንድ ቀን ነው እንዳልኳችሁ። ከዛ በኋላ በስልክ ነው የሚያልቀው። ይሄን አክል ደግሞ መብላት የለባችሁ። ሀራም ተራ ብር እንዴት ሆኖ እንደሚመጣ ታውቃላችሁ። አንዱ ተበድሮ የሆነ ያመጣው፣ አንዱ ኬት እንዳመጣው፣ አንዱ ኬት አመጣው አይታወቅም። ስለዚህ የሆነ ነገር በመጣ ሰዓት ልንበላ ነው ብላችሁ የአፋችሁ ከፍታችሁ የምትንገቡት ነገር ደላሎች፣ አበሻ ደላሎች የምር ልታቆሙ ይገባል። እንዴ ምን ዘረፋ ነው እንደያዛችሁት? خير ይቻላል። አንሁም ይሄ ገዲሙ ነው ብያችኋለሁ። ይሄ ገዲሙ ነው የኔው ከአረፋ በኋላ አልቆ ሲመጣልኝ ያለው ነገር ነግራችኋለሁ። እኔም በደላላ አይደለም ጨርሰው ቀጥታ ሄጄ ቢሮ ነው ጨርሰው። በቃ በቀጥታ ሄጄ ቢሮ ጨርሼ ሁሉ ነገር ለአንድ ቀን 200 ብር ከፍለ ነው ለሰዋቅ ሙሉ ነው የምትውሉት። ፕሮሰስ ምናምን ስላለው ትንሽ ሊያቆያችሁ ይችላል አንድ ቀን። ከዛ ከ200 ሪያል በላይ አይከፈልም። طيب እንደዚህ አይነት ሰዋቅ ይሄ ባለግባብ አለግባብ የምትበሉ ደላሎች ደግሞ አላህን ልትፈሩ ይገባል።